መላው ዓለም የሚያውቀው ግለሰብ ነው። የአደንዛዥ ዕፅ ጌታ ነው። እርሱ በሞተ በሰከንድ ውስጥ ዜናው ከንፋስ በፈጠነ ፍጥነት ከገጠር እስከ ከተማ በመላው ዓለም ተሰራጭቷል። እርሱን የሚረግም እንዳለ ሁሉ የሚያወድሰውም አለ። ሞቶ እንኳን ዛሬም ድረስ ጥርሳቸውን የሚነክሱበት እንዳሉ ሁሉ እንባ የሚራጩለትም አሉ። ሁሉም ሰው ግን ይፈረዋል። በመስመሩ የገባ የትኛውንም ሰው ያለማመንታት ያስወግዳል። የሀገር መሪም ሆነ የፍርድ ቤት ዳኛ አሊያም ፖሊስ ወይም ጠበቃ ሁሉም ከእርሱ በታች ናቸው። በሞተ ጊዜ የነበረው አጠቃላይ ሀብት ከ9 ትሪሊየን 200 ቢሊየን ብር በላይ ነበር። በቀብሩ ዕለት 25,000 ሰዎች ተገኝተው ቀብረውታል። ለሀገሬው ሰው ከመንግሥት በላይ በርካታ መሠረተ ልማቶችን ሰርቷል። ድሆችን ረድቷል። የታረዙትን አልብሷል። በዛው ልክ ደግሞ የሚፈጽማቸው ወንጀሎችና ግድያዎች ሰይጣንን ያስንቃል። 1976 Medellin, Colombia. What will become one of the world's most vicious criminal organizations is born. ወደ ቻናላችን ቤተሰቦች በዛሬው መሰናዷችን አነጋጋሪና አስገራሚ ስለሆነው ስለዚህ ግለሰብና ስለ አኗኗር ዘይቤው እናወጋችኋለን። ሀገር የሚያስተዳድረው መንግስት ለህዝቡ ፍላጎት የሚመጥን ባልሆነ ጊዜ ጥቂት የሚባሉ ሰዎች በየራሳቸው መንገድ አስተዳደራዊ ፍትህን ለማስፈንና አንዳንዴ ህጋዊ የተባለውን መንግስት ከመፎካከር አልፈው ሌላ መንግስት ከጎን አቋቁመው ሀገሩን ሲዘውሩ ወይም ለነሱ የሚመቻቸውን የፖለቲካ ፓርቲ ወደ ስልጣን ሲያመጡ ይስተዋላል። ከጥቂት ዓመታት በፊት በኤል ሳልቫዶር የነበረው ሁኔታን ማስታወስ በቂ ነው። የዛሬ ባለታሪካችን ከነዚህ አይነቶቹ የሚመሳሰለው ከህግ ውጭ በሚያደርጋቸው አደገኛ ወንጀሎቹ ቢሆንም ከሌሎች በተለየ መልኩ በሕይወት እያለም ሆነ ከሞተ በኋላ በማህበረሰብ ውስጥ ከፍተኛ ተጽዕኖን መፍጠር የቻለና ለትውልድ ጠቃሚ የሆኑ መሠረተ ልማቶችን የገነባ ነው። ከዚህ ጎን ለጎን በርካታ በጎ አድራጎቶችን ያከናወነ፣ ምስኪኖችን ቀና ያደረገ፣ በዓለም ላይ እጅግ ሀብታሙ የኮኬን ነጋዴና ጨካኝ ወንጀለኛም ነው። ይህ ሰው በጣም ገናና ከመሆኑ የተነሳ ዛሬም ድረስ ልብ ወለዶች ይጻፉለታል። ፊልምና ዶክመንተሪዎችም በሱ ዙሪያ ይሰራሉ። ፓብሎ ኤስኮባር በድህነት ያደገ የሰላ አእምሮ የነበረውና ፍርሃትን የማያውቅ ታዳጊ ነበር። የአንደኛና ሁለተኛ ደረጃ ትምህርቱን ከሌሎች ጓደኞቹ በላቀ ውጤት ያጠናቀቀ ሲሆን የኮሌጅ ትምህርቱን በገንዘብ እጥረት ምክንያት ለመቀጠል ባለመቻሉ አቋርጦ ወደ ጎዳና ወጥቷል። ከ2 ዓመት ቆይታ በኋላ ወደ ትምህርቱ በመመለስ የሃይስኩል ዲፕሎማውን ተቀብሎ ወደ ኮሌጅ በመግባት የወንጀል ሕግ ትምህርትን ሲያጠና የቆየ ቢሆንም አሁንም በድጋሚ የገንዘብ እጥረት ስለገጠመው ካሰበው ሳይደርስ ትምህርቱን አቋርጦ ወጥቷል። መረጃዎች እንደሚያሳዩት ከዛን ጊዜ ጀምሮ ነበር ወደ ወንጀል ተግባሩ የገባው። ኤስኮባር በስልጣን ላሉ አካላትም ሆነ ለአስተዳደራዊ ዘይቤያቸው ንቀትና ጥላቻ ያለው ሲሆን በወንጀል ድርጊት እንደመሰማራቱ ብቻ ሳይሆን በተቃራኒው ለማህበረሰቡ ጥቅሞች በተለይ እንደሱ በድህነት ላደጉና ለሚኖሩት አብዝቶ የሚቆረቆር ሰው ነበር። አንዳንዶቹ ይህን የበጎ አድራጎት ተግባሩን ከአሜሪካው ሮቢን ሁድ ጋር እያነጻጸሩ ሲያነሱት፣ ሌሎቹ ደግሞ ስምን መልአክ ያወጣዋል ይላሉ። ፓብሎ ማለት ትርጉሙ ትንሹ ትሁት ወይም ርኅሩህ ማለት ነው። ይህ ስሙም ፓብሎ ኤስኮባር ያለውን ልበ ርኅሩህነት መገለጫው እንዲሆን አድርጎታል ይላሉ። ፍትህ በመዳፉ የመጨበጥ ፍላጎቱ ጠንካራ ሲሆን በምዝበራና በሙስና የተጨማለቀ የነበረውን የኮሎምቢያ የሕግ ስርዓትን ሰርስሮ መግባትና ፍላጎቱን መፈጸምም ማስፈጸምም የተካነ ነበር። ኤስኮባር የደግነቱን ያህል አረመኔነቱም አይጣል ነው። በተለይ መስመሩን ያለፈበትን ሰው ማንም ሆነ ማን በአደባባይ ነበር የሚያስወግደው።
ኢስኮባር ወደ ፖለቲካው መንደርም ጎራ ብሎ በኮሎምቢያ የምክር ቤት ጉባኤ ውስጥ ተመርጦ የነበረ ሲሆን ማህበራዊ አገልግሎትና ሌሎች መሰረተ ልማቶችን የሚመለከቱ ዘርፎችን በበላይነት እንዲመራም ተሹሞ ነበር። ኢስኮባር ህገወጥ ወንጀለኛ ተብለው ከተፈረጁ ግለሰቦች ሁሉ በታሪክ ከፍተኛው ሀብት የነበረው ሰው ነው። ኢስኮባር እስከ ወዲያኛው ባሸለበበት ዕለት የተጣራ የሀብቱ መጠን 30 ቢሊዮን ዶላር ሲሆን በአሁኑ ስሌት 80 ቢሊዮን ዶላር ማለት ነው። በእኛ ሲመነዘር ደግሞ 9 ትሪሊየን 271 ሚሊዮን 200 ሚሊዮን ብር ማለት ነው። ኢስኮባር በአካባቢው ማህበረሰብ የሚወደድና ተጨባጭ የሆኑ ለውጦችን በህይወታቸውና በኑሯቸው ላይ ማምጣት በመቻሉ እጅግ በጣም በርካታ ኮሎምቢያውያን የሚያመሰግኑት፣ በመሞቱም ከልብ ያዘኑለት ሰው ነበር። ሙሉ ስሙ ፓብሎ ኢሚሊዮ ኢስኮባር ጋቪሪያ ሲሆን በነሐሴ 1949 ከሜድሌን ከተማ 32 ኪሎ ሜትር ርቀት ላይ በምትገኘው ሪዮን ጌራ በምትባል መንደር ነው የተወለደው። እድገቱም በዛ መንደርና በሜድሌን ከተማ ሲሆን አብዛኛውን የወጣትነት ዕድሜውን የኮኬን ንግድ ማዕከል አድርጎ ይጠቀምበት በነበረው ሜድሌን በተባለችው ከተማ ነበር ያሳለፈው። ኢስኮባር ማሪያ ቪክቶሪያ የተባለች ሚስት የነበረችው ሲሆን የሶስት ልጆችም አባት ነበር። ኢስኮባር በሰራቸው መጥፎም ሆኑ ጥሩ ተግባሮቹ በበርካታ ቅጽል ስሞች ይጠራ ነበር። ከነዚህ መሃል ጌታ ፓብሎ፣ የጡት አባት፣ ሰይጣኑና ሮቢን ሁድ የተሰኙት ተጠቃሾች ናቸው። ኢስኮባር ከቤተሰቡ 7 ልጆች ውስጥ ሶስተኛው ሲሆን አባቱ ገበሬ፣ እናቱ ደግሞ የአንደኛ ደረጃ መምህርት ነበረች። ቤተሰቡ መካከለኛ ገቢ ያለው በመሆኑ በችግር ያደገና ብዙ ፈተናዎችና ፍዳዎችን ያየ ሰው ነበር። ትምህርቱን ወጥ በሆነ መንገድ ማስኬድ ሳይችል ቀርቶ የጎዳና ሕይወትንም ገና በለጋ ዕድሜው ነው የቀመሰው። ኢስኮባር የኮሌጅ ትምህርቱን በማቋረጥ ወደ ጎዳና ከወጣ በኋላ ነበር ህገወጥ የሆነውን መንገድ የተለማመደው። ጥቃቅን የሌብነት ተግባራትን በመፈጸም ነበር። እያደርም ለሌሎች ኮኬንን የመላላክ ሥራ ውስጥ ገብቶ የኮኬን ቢዝነስ ምን እንደሚመስል አስተውሏል። ፈጣንና የሰላ ጭንቅላት የነበረው ኢስኮባር የኮኬን ዝውውሩን እንቅስቃሴና መመላለሻውን በጥንቃቄ ካጠና በኋላ ቀስ በቀስ ከማመላለስ ይልቅ ወደ መሸጥ ራሱን አሳደገ። ከዛም በ1980ዎቹ መጀመሪያ ባደገባት በሜድሊን ከተማ የመጀመሪያውን የኮኬን ካርቴል በመመስረት ወደ አሜሪካ የሚጎርፈውን የኮኬን አቅርቦት መቆጣጠር በመቻሉ በየሳምንቱ በርካታ ቢሊዮን ዶላር ወደ ኪሱ መግባት ጀመረ። በወቅቱ ኢስኮባር ካለመው በላይ በፈጠነ ሁኔታ ከተራ የኮኬን አቀባይነት ስም ወዳለው ቢሊዮነርነት የተቀየረበትን እውነታ ፊት ለፊት ተጋፈጠው ወይም ተዋወቀው ማለት ይቀላል። በርካቶች በዚህ መጠን በየሳምንቱ የሚገኝ ገቢን እንዴት ማጥፋት እንዳለባቸው ግራ ይገባቸዋል። ኢስኮባር ግን ቀድሞውንም የሚፈልገውን የሚያውቅ ይመስል እያንዳንዱ እንቅስቃሴው የተጠናና በፍጹም ባገኘው ገንዘብ ያልተቀየረ ነበር። ኢስኮባር ያደገባትንና የኮኬን ካርቴሉ ማዕከል የሆነችውን ሜድሌን ከተማን በእጅጉ ይወድ ነበር። ለሕዝቡ የሚቆረቆር ነበር፣ በተለይ ለድሃው የማህበረሰብ ክፍል። እናም ኢስኮባር በየሳምንቱ ከሚያፈሰው ቢሊዮን ዶላሮች ውስጥ እየቀነሰ በሜድሌን ከተማ የተንጣለሉ የቤት ልማት በመገንባት ከተማዋ አዲስ መልክ እንዲኖራት ማድረግ ችሏል። የሜድሌን ከተማ ሕዝቦችም በእጅጉ ነበር የሚወዱት። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ኢስኮባር ለከተማው አዲስ የሆነ የዱር እንስሳ ማቆያ ወይም መንከባከቢያ ዙ አቋቋመ። በድህነት አረንቋ ውስጥ ለሚኖሩ ሰዎች ያለ ስስት በርካታ ዶላሮችን ለገሰ። ግን ኢስኮባር ወደ ህዝቡ ልብ ውስጥ የገባው ገንዘብ እያፈሰሰ ይሰጥ ስለነበር አልነበረም። ለድሆች በርካታ ቅንጡ መኖሪያ ቤቶችን ከመገንባት ጎን ለጎን የስፖርት ማዘውተሪያዎችን፣ የመዝናኛ ፓርኮችን፣ ትምህርት ቤቶችንና የጤና ተቋማትን እንዲሁም በርካታ መሠረተ ልማቶች እንዲሟሉላቸው አድርጎ ነበር። በተለይ ከሁሉም በተለየ ግን ስሙ እንዲነሳ ያደረገው በሜድሌን ከተማ እየገነባው 450 ቤቶች ያሉት ባራት ፓብሎ ኢስኮባር በመባል የሚጠራው የመኖሪያ መንደር ሲሆን ፖሊሶች ሲከለክሏቸው እንኳን አንሰማም ያሉ ከ25000 በላይ ሰዎች በቀብሩ ስነ ስርዓት ላይ እንዲገኙ አድርጎ ነበር።
ፓብሎ ኤስኮባር ለድሆች ሩሩ ልብ እንዳለው ሁሉ ለራሱና ለቤተሰቡ ምቾትም የሚጨነቅና ቅንጡ ሕይወትን እንዴት መኖር እንዳለበት የሚያውቅ ሰው ነበር። ኤስኮባር እጅግ ውድ የሆኑ ንብረቶች የነበሩት ሰው ነው። ከሰበሰባቸው ንብረቶች ውስጥ ከስዕል ሥራዎች አንስቶ እስከ የግል ደሴት ይገኙበታል። ኤስኮባር የግሉ ካደረጋቸው የስዕል ሥራዎች መካከል በስዕል ሥራው እጅግ ምጡቅ የነበረው የፈረንሳይና የስፔን ዜግነት ያለው የሳልቫዶር ዳቤ ሥራዎች ይገኙበታል። ኤስኮባር የዚህን ዕውቅ ሰዓሊ ሥራዎች በውድ ዋጋ የገዛው ለስዕሎቹ ካለው ፍቅር ብቻ ሳይሆን እንደዚህ አይነት ውድ ቁሶች የሚገቡት ለኛ ነው ብለው ራሳቸውን ለሚኮፍሱ ሰዎች ታሪክን በሕጋዊ መንገድ የመንጠቅ ጀብድን ስለሚወድ ነው። ከዚህ በተጨማሪ ኤስኮባር በ23 ሚሊዮን ዶላር አንቲኦኪያ በተባለ ስፍራ እጅግ ሰፊ መሬት በመግዛት ሃሲያንዳ ኔፕልስ የተባለውን ቅንጡ የመኖሪያ ስፍራውን ገንብቷል። የመኖሪያ ስፍራው ቅንጡ የሆኑ ቤቶችን ብቻ አይደለም የያዘው። የዱር አራዊት መንከባከብ የያዙ ሐይቅ፣ ራሱን የቻለ የስዕልና የቅርጻ ቅርጽ መስሪያ ቦታ፣ በርካታ ሕንፃዎችና ሌሎች የበዙ የመገልገያ ስፍራዎችን ያካተተ ነበር። በዚህ ሰፊ ቅጥር ውስጥ ቤተሰቡና የካርቴሉ አባላት ይኖሩ ነበር። የቅንጡ የኤስኮባር የመኖሪያ ስፍራ የግል አውሮፕላን ማረፊያ የነበረው ሲሆን ከዱር እንስሳዎች ውስጥ ቀጭኔና በተለይ ደግሞ በአንድ ወቅት በብዛት ተራብተው ለመንግስት ስጋት ሆነው ነበር የተባሉት ጉማሬዎችም ይገኙበታል። ኤስኮባር ከሚያሳድዱት ወገኖች እንደ መሸሸጊያም ይህን ግዙፍ ቦታውን ይጠቀምበት ነበር። ከደህንነት ጋር በተያያዘ ቦታው ላይ ከፍተኛ ወጪ በማውጣት የተለያዩ ግንባታዎችንም አከናውኗል። ለምሳሌ ውስጥ ለውስጥ የሚገናኙ የሚስጥር መንገዶች ያሏቸው ከምድር በታች የተገነቡ ዋሻዎችና የሚስጥር ቤቶች ያሉት ሲሆን እያንዳንዳቸው የሚስጥር መንገዶችና ዋሻዎች በታጠቁ ጠባቂዎች ይጠበቃሉ። ኤስኮባር ጉልበተኛነቱን ብቻ ሳይሆን ከማንም በላይ ሀብታም መሆኑንም ያሳይ ነበር። ኤስኮባር እንደ ፖርሻና ፌራሪ ያሉ በርካታ ቅንጡ የመኪና ስብስቦችም ያሉት ሲሆን ለጉዞ የሚመርጣቸውና ለስራ ሲንቀሳቀስ የሚጠቀምባቸው የግል አውሮፕላኖችም ነበሩት። ከዚህ በተጨማሪም እጅግ ውድ ዋጋ ያወጣበት የአርት ጋላሪም አለው። ሌላው ደግሞ የተጋነኑና ቅጥ ያጡ ፓርቲዎችን የመደገስ ፍቅርም አለው እየተባለ ይታማ ነበር። ኤስኮባር ከዚህ በተጨማሪ በኮሎምቢያም ሆነ ከኮሎምቢያ ውጪ በርካታ ቢዝነሶች የነበሩት ሰው ነበር። ከቢዝነሶቹ መካከል የሪል ስቴት ቢዝነሶቹ ተጠቃሽ ሲሆኑ የየራሳቸው የመዋኛ ገንዳ፣ የውሃ ላይ ባር፣ የሲኒማ አዳራሽና የወርቅ ቅብ በሆኑ መገልገያዎች ያጌጡ ክፍሎች ያሏቸው በርካታ የሪል ስቴት ቢዝነሶች ባለቤት ነበር። ኤስኮባር አንዳንዴ ሲበዛ ባካይ ነው ይባል ነበር። በአንድ በረዷማ ምሽት ሴት ልጁ በጣም ሲበርዳት የሚነድ ደረቅ እንጨት ቢፈለግ ታጣ። ያኔ ታዲያ ኤስኮባር $2 ሚሊዮን እንደ እንጨት በማንደድ ልጁ በእሳቱ እንድትሞቅ አድርጓል። ይህ ሁሉ ጥሬ ገንዘብ በዛ ምሽት ከየት ይመጣል ብሎ ለሚጠይቅ ደግሞ ኤስኮባር አብዛኛውን ገንዘቡን በባንክ የማያስቀምጥ እንደነበር ወንድሙ ሲናገር ተሰምቷል። ይህ ወንድሙ እንደገለጸው ኤስኮባር ገንዘቡን በካሽ የማያስቀምጠው ለማዘዋወር እንደ ልብ ስለሚመቸው ነው ብሏል። የሚገርመው ግን ኤስኮባር በዚህ ባህሪው የተነሳ በየዓመቱ 10 ከመቶ የሚሆነውን ሀብቱን በአይጦች እየተበላበት ያጣ ነበር። ኤስኮባር ሀብትና ዝናው እየናኘ በመጣ ወቅት የበጎ አድራጎት እንቅስቃሴውን ይበልጥ እያሰፋ ከመምጣቱ ባሻገር ካርቴሉን ለሚያገለግሉት ሰራተኞችም ከፍተኛውን ክፍያ ነበር የሚከፍላቸው። ፓብሎ ኤስኮባር ከኮኬን ቢዝነሱና ከበጎ አድራጎቱ ተግባር በተጨማሪ ወደ ፖለቲካው መንደርም ተቀላቅሎ የነበረ ሲሆን በ1980ዎቹ ሊበራል የተባለውን ፓርቲ በመመስረትና በመደገፍ ተሳትፏል። በ1992 ደግሞ ወደ ኮሎምቢያ ፓርላማ ሰተት ብሎ መግባት በመቻሉ በኮሎምቢያ ሕግ መሰረት ያለመከሰስ መብትና የዲፕሎማት ፓስፖርት ማግኘት ችሎ ነበር። በወቅቱ ግን በኮንግረስ ውስጥ የፍትህ ሚኒስቴር ሆኖ የተመረጠው ሮድሪጎ ቦድላ የተባለው ሚኒስቴር ኤስኮባርን ጠምዶ በመያዝ የክስ ናዳውን ገና ከመጀመሪያው የኮንግረሱ ስብሰባ ዕለት አንስቶ ነበር የጀመረው። ይህን ተከትሎ ይረዳው የነበረው የሊበራል ፓርቲ
በመሪው በሉዊስ ካርሎስ ጋላን አማካኝነት ኤስኮባርን ከፓርቲው አባረረው። ኤስኮባር መጀመሪያ ላይ ጉዳዩን ተቃውሞ የተከራከረ ቢሆንም በኋላ ላይ የሆዱን በሆዱ ይዞ ራሱን ከፖለቲካው መድረክ ያገለለ መሆኑን ይፋ አደረገ። ወቅቱ 1984 ሲሆን እሱ ይህን በይፋ ካሳወቀ ከቀናት በኋላ ይቃወመው የነበረው የፍትህ ሚኒስቴሩ ተገድሎ ተገኘ። ኤስኮባር በፍትህ ሚኒስቴሩ ብቻ አላበቃም። ጥቂት ቆይቶም ከሊበራል ፓርቲ ያባረረው የፓርቲው መሪና ሌሎች በወቅቱ ይከሱት የነበሩት ዳኞችም መገደላቸው ተሰምቷል። ይህን ተከትሎም በርካታ የአገሪቷ ፖለቲከኞች ፓብሎ ኤስኮባርን በየአደባባዮቹ በይፋ መውቀስ ጀመሩ። ለ16 ዓመታት የኮሎምቢያን ብቻ ሳይሆን ሲአይኤን ጨምሮ የዓለማችንን የደህንነት ተቋማትን አቅም የለሽ አድርጎ የነበረው ፓብሎ ኤስኮባር ከነዚህ ከፈጸማቸው ግድያዎች በኋላ መስወርን መርጦ ነበር። ነገር ግን አደጋ እንዳለው እያወቀም እስቲ ድምፁን ልስማ ብሎ የናፈቀው ልጁ ጋር ስልክ ሲደውል እሱን ለማግኘት አሳር መከራቸውን ያዩት ሲአይኤዎች በመጨረሻ ተሳክቶላቸው የስልክ ልውውጡን በመጥለፍ ያለበትን አውቀዋል። ከዛም ለኮሎምቢያ የደህንነት ተቋም መረጃውን አቀብለዋል። በዛን ዕለት በተሰማራው ግብረ ኃይልም የራሳቸውን ስፔሻል ፎርሶች አካተዋል። በወቅቱም እነዚህ ኃይሎች ኤስኮባር እጅ እንዲሰጥ በጠየቁት ጊዜ ይህን ፍጹም አታስቡት፣ መቼም እኔ እጄን አልሰጣችሁም በማለት የተኩስ ልውውጥ ጀምረዋል። በተኩስ ርምታው መሃል ኤስኮባር በጣሪያ በኩል አድርጎ ለማምለጥ በሚሞክርበት ጊዜ በጥይት ተመትቶ ሞቷል። በወቅቱ ከቅርበት ሆኖ ጭንቅላቱን መምታታቸው ሲታወቅ በርካቶች ተቆጥተው ነበር። ይህ የኤስኮባር መጨረሻም ዛሬም ድረስ እያወዛገበ ያለ ጉዳይ ነው። በዕለቱ ኤስኮባር ከተገደለ ከደቂቃዎች በኋላ የሀገሪቷ ብሔራዊ የሬዲዮ ጣቢያ ላይ ቪቫ ኮሎምቢያ ፓብሎ ኤስኮባርን ገለነዋል የሚል ዜና ተነገረም። ይህ ዜና ከንፋስ በበለጠ ፍጥነት በድፍን ኮሎምቢያና በመላው ዓለም ከገጠር እስከ ከተማ ተሰራጨ። Drug lord Pablo Escobar was killed today, 16 months after his escape from prison. እጅግ በርካታ ሰዎችም ወደ ተገደለበት መንደር ሄዱ። ፓብሎ ኤስኮባር ከሞተ ከሁለት ቀን በኋላ በ1993 በሜድሌን ከተማ የቀብር ስነ ስርዓቱ ሲከናወን ከ25000 በላይ የከተማዋ ነዋሪዎች እንባ እየተራጩ ሸኝተውታል። በርካቶች እሱን የሚያወድሱ መፈክሮችንም ይዘው ነበር። በዛው ልክ እንኳን ተገላገልነው ይሄን አውሬ የሚሉት ደግሞ በየቤታቸው ሆነው ቀብሩን አጣጥመዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።